ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እየተመለከትን አብረን ቆይታ እናደርጋለን በጣም መነጋገሪያ ጉዳዮች አሉ በጣም አዝናኝ ቪዲዮችም ሰብሰብ አድርጌላችኋለሁ እነሱ ላይ ሪአክት እያደረግን አብረን እንቆያለን እኔ ከዚህ በቀጥታ ሐሳቤን ለእናንተ አደርሳችኋለሁ እናንተ ኮሜንት መስጫ ላይ ሐሳባችሁ እንደተጠበቀ ነው ግን ቪዲዮውን ስትጀምሩ ሁላችሁም ፕሊዝ ላይክ አድርጉ እስቲ ላይክ ማድረጋችሁ እርግጠኛ ሁኑ በዚህ ቻናል ብዙዎቻችሁ አዲስ ትኖራላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ሰላም ነው ማይክ ላይ እንዳታወሪና 1000 ብር አሸንፍ ስምሽ ማለት አላሸንፍም ምን አልፈለገችም በቃ እንዴ አታሸንፍም እሺ አመሩ ዶሮ ነው አዎ ፈጣሪ ሻወራቸው እውነተኛ ታሪክ ጠዋት ስፖርት ሄዳለሁ ልቀሰቅሰኝሽ በጠዋቱ ይኸው ባረፍት ነግሬያለሁ መቼ ስቀሰቅሰኝ ሁሌ መች ትነሳለህ ምን አባሉ ማልነሳም ባልነሳ ራሱ ይኸው ሀርጭኝሽ እሺ እኔማ በቃሽ ቀሰቅሳለሽ ተኛሽ ነጋ መንጋቱ አይቀር በስመ አብ ወወልድ ወመንፈስ ቅዱስ ኧረ በለው ታሙጂ ወይ የፍቅር ጥያቄን ተቀብለሻል ግባ ናውጣው ግባ በጣም ይቅርታሽ ደስ ብሎኝ ነው ግን ቅድመ ሁኔታ አለ ምንድነው ቅድመ ሁኔታው ከዚህ በኋላ የኔ ማለት ያንተ ማለት ደግሞ የኔ ይሄማ ጥሩ ነገር ነው ተቀብየዋለሁ ስለዚህ አሁን ምን እናደርጋለን መሰለህ ትንሽ አጠር ያለች ፕሮግራም ስላለች 1000 ብር ይስጥልኝ 1000 ብር ምን ችግር አለው ታዲያ 1000 ብር እንዴ 1000 ብር ታዲያ ምን ችግር አለው 1000 ብር ነው ምን ያረከና ምን እንዴ እኔና አንቺ እኮ ያንቺ ማለት የኔ ማለት እኮ ያንቺ እኮ ነው ምንም እኮ እንደዚህ የሚያስቆን ነገር እኮ የለም ለገራ ጥያቄ ተቀብያለሁ ብላ 1000 ብርም ጭምር ልትቀበሉ ነበር ጋሽ ጫኔ ከአሜሪካ የመጡት ታላንት አረፉ ጋሽጣኔ ስለሰው ለቱም ጥርሳቸው ወርቀውን ጥፍራቸው ሳይቀር ወርቀውን ትላንትና በዋራው ስር ተቀበሩ ተባለ ወራው ስር ቀብራ መለጠናው ይላ መጣው እስኪርሜል ላውጣ ቅድሚያ ቤተሰብ ጋር እንሂድ አንተ አረርሜል ላውጣ ይላ ቤተሰብ ጋር እንሂድ በእናት ጠብቀኝ እሺ እዚሁ ነው የመጣው ኤልያስ እና ሰውነህና የሆነ ሰዓት ይደክማል ልብ ምናምን እኔም ቤንዝ የለኝም ማለት እናንተን አንድ ስራ ነቅዬ ቤንዝ ተባረጋለሁ ምናምን ብዬ ምሳ አልበላውም እና ቤት የለም እኔ ሰው ደግሞ አሁን መኪና አለው አይደል መለኛ ነው ምናምን ይላል አሁን ቅድም መገዲ ወደ ቤቴ እየሄድኩ ነው በቃ አራበኝና በቃ ቤቴ ማደሯ ጋር ለምናምን ይያል የመረረው ራይድ ሹፌር እናንተ ደግሞ ስንመጡልኝ አይ በቃ ቢያንስ ቤንዝ ላይ እንኳን አይ ዘጋጅ ነው ባይዘ በጣም ፈተና ይመጣው ነው አሁን እየተፈተንኩ ያለው ብነግርህ በቃ አለት ያሳዘናል ጓደኛዬ ደከመው እኔ ለምሆኑ እንደዚህ በቃ ያው የምትዳወልልህ እንደዚህ እንዴ አንተ ራስህ አልደከመህም ማለት ነው የመረነ እግዚአብሔርን እሱ ደክሞት ነው እንግዲህ አልደከመህም ግን አለኝ ወንድ ልጅ እስከሆንክ ድረስ ደግሞ ያጋጥመዋል ግን ታልኳቸዋል አንዳንዴ እንትን ማለት ምን ተናገረ አሬልኝ ረዚህ ይላል ቢኖርኝና አብ ነበር ሲጀምር ራይት ስራ ምናምን ማለት እኔ አላውቅም ወይኔ ያልገባኝ ነገር አለ መሰለኝ ቤንዚን እየጨመረ ሂሳብ እየቀነሰ የመጣበት ስራ ነው ለህይወት ያየሁት ራይት ስራ ነው ምንም ይገባሽ አልቻለም ያንጎ ይላል ሰው አረ ብቻ ሁሉም ሌባ ናቸው በቃ መሰሪ ናቸው የሚሰሩት ድራማ ማለት አንተ እዚህ ጋር ጎማ ማለት በትንሽ ነገሮች ያስቆማል ገብቷል አይደል አሁን አንተ ስለጠበቃችሁ እንጂ ወርዳችሁ ብትሄዱ እንግዲህ የምከፍለውም ነገር የሚለኝ አይንተፋደጥ ነው ማለት ነው እኔ መንጃ ፈቃድን በቃ አንስተና ጎማሽን ተስኖ አረ ምናምን አልችልም ማለት አይ ያልፋል ማያልፍ ነገር የለም ግን በቃ እኔ እግዚአብሔር እንግዲህ ለምን ነው ከሹፌርነት አንሳኝ ነው ያልካል ብዙ ጊዜ ሰራሽ
3 አመት ሰራው። በቃ ዝም ብሎ ትሰራለህ፣ ብድር ትከፍላለህ፣ ጋራጅ ስትሄድ ላበላብ አድርገው ይልከዋል ምናምን በቃ ድረስ ከዛ እዚህ ድረስ ምናምን መጣ። አንድ ምግብ ስበላበት ብሎ ያልቃል። ቤንዚን ደግሞ ይጠይቃል። ፈጥኖ ያው እግዚአብሔር ይመስገን ገብቷል። ያ ምንም ስራ ብለህ መውጣትም ደግሞ ላይምሩ ቀላል ነገር አይደለም። ቤት ለጥብት ደግሞ ሌላ ነው እሱ ያውቀዋለሁ። ሁሉንም ላይ ያውቀዋለሁ። ምንም ራይድ ስራ ቢዚ የሚያደርግ አይደለም። አይምሮን ነው የሚያላሽቅ። አይምሮን ምን ያደርጋል መሰለህ? ደደብ ያደርግልሃል። በቃ ቆንጆ ደደብ መሆን የለም። ምክንያቱም የምታስበው ስለ ጎማ መቀንጠስ፣ ስለ ቤንዚን በቃ ባልተበላሽ ማለት ይሄ ዘሆል ቲንኪንግ የደከመ ሀሳብ ላይ ሆነ። በነገራችን ላይ በዚህ ዘመን አሁን በናፍጣ ራይድ መስራት ማለት በጣም ቅንጦት ካልሆነ በስተቀር አይቻልም። እና ኢትዮጵያ ውስጥ በተለይ ነዳጅ ለቅንጦት ነው፣ ኤሌክትሪክ ደግሞ ለስራ መሆን ያለበት ነገር ይመስላል እንጂ የነዳጅ ዋጋና ገቢው ማቻ አያረግም። በምንም ተአምር ማቻ አያረግም። ለምን ፍቅረኛ እንድትሆን እንደፈለኩ ታውቃለህ? በምደውልበት ሰዓት እሷን ማለት የተለያዩ ትምህርት ቤት የተለያዩ ሴቶች ጓደኛ ምናምን አሉኝ፣ ወንዶችም ሴቶችም ምናምን አሉኝ። ሊያ ጋር ስደውል እሷ ጋር ስደውል እንዴት ዋልሽ? እግዚአብሔር ይመስገን ቤስት ፍሬንድ እኮ ነው ማለት ነው። ምን እያደረግሽ ነው ምናምን ስላት አሁን ቡኮ እያቦካው ምናምን የምትለኝ ገብቶሃል? አሁን ቡኮ እያቦካው ማሚ የሆነ ስራ አዛኝ ማድ ቤት ውስጥ ነኝ ምናምን ነው የምትለኝ። ሌላ ሰው ጋር ግን በዛ ሰዓት ሌሎች ሴቶች ጓደኞቼ ጋር በመደውል ሰዓት ግን ወይ ፊልም እያዩ ነው የሚሉኝ፣ ወይ ደግሞ ጌም እየተጫወትን፣ ወይ ደግሞ ቻት እያደረጉ ይላላ እንደሱ ይልወል። አሁን ቆይ ቡኮ እያቦኩ ነው በግራ እጄ ነው ምናምን ነገር ስትለኝ እነዛኞቹ እኮ አቦኩም ማለት አይደለም፣ ግን እሷ ሁሌ በደወልኩ ቁጥር ወይ ለፋዘር ሸሚዙን የተኮስኩለት ምናምን ነው የምትለኝ። ኧረ ሸሚዜ ሊተኮስ ነው ወደፊት አንዳንዱ ጌታ ያ እሱ ሞር ማረኪ እሷነቷ አይደለም የማረከው፣ አስተሳሰቧ አይደለም የማረከው፣ አተር ኮር ማንነቷ አይደለም የማረከው የምታቦካለት ቡኮ ነው፣ ለከርሱ አጥባ የምትተኩስለት ሸሚዙ ነው የማረከው። በአጠቃላይ ለሱ የምታወጣው ጉልበቷ ነው የማረከው። እና ባለትዳር ናቸው። ባለትዳሮች ብቻ ስለ ትዳር ያውሩ። ባይ ዘ ዌይ ስለ ትዳር ትክክለኛውን ነገር ስንናገር ደማችሁ የሚፈላው እንደዚህ አይነት ሸክም ቤታችሁ አስቀምጣችሁ ስለምትኖሩ ነው። ለዛ ነው ዲፌንሲቭ የምትሆኑት። ለዛ ነው ለመከራከር ትዳርን አትንኪ፣ ትዳር እንደዚህ ትዳር ከባድ ነው። እስቲ ሀሳብ ስጡበት። እነሱ እንኳን ለቪዲዮ ብሎ ነው የሰሩት። አይ ቲንክ ሄሎ ብራዘር እንዴት ወክ በእናትህ እንዴት አንተ ላይ ቺት ታረጋለች ነው እኮ ጥያቄው። ሰው እንዴት አንተ ላይ ይደርባል? አንተን የመሰለ ሰው ላይ እንዴት ሌላ ሰው ትደርባለች? አረ በጣም ባለጌ ነው በእውነት። ማን ነበር ስሙ ልጁ? ግርማ? አዎ ግርማ ያመላጣው ነው ግርማ። አረ እሱ በጣም ባለጌ ነው በእውነት። አረ ግርማ ስል እንደውም የሆነ ዘፈን ትዝ አለኝ በእናትህ ላጫውተህ። ግርማ ሞገስ ነች እጅግ ድንቅ ልጅ ነች፣ እጅግ ማራኪ የተዋብሽ ልቤና በዛዚው በፍቅርሽ ገዛሽው ሸመችው በመውደድሽ ማረክሽው አንደበቴ ስምሽን እያነሳ የሚለው ዘፈን ታውቀዋለህ? እሱ ዘፈን ማለት ነው። ጋብዛትና ትመለሳለች የፈጠነ። አረ ግርማ ግን ሰው አይሆንም በእውነት። ሲጀመር መላጣ ሰው አይሆንም አንተ ተው። አረ ከመላጣ ጋር አትጋፋ አንተ ምን ሆነህ ነው? የሰው ፊሊንግ መላጣ ሰው ሲጀመር ሀብታም ነው። አዎ በቃ እኔ እዚህ ብሔራዊ ልወርድ ነው። ቻው። ደፋር ሰው ይፈጠራል እኮ በስመ አብ ባስ ውስጥ ህዝብ እያየሁ ነው። በቀላሉ እንዴት መጥፋት እንችላለን? መጀመሪያ ከፋዘር ጋር እያወራን እንዲያስነጥስ በመቀጠል ፖሊሶች መጥተው መታወቂያ ሲጠይቁን እንደጠፋብን እንነግራቸዋለን። ከዛም እነሱ እኛን ያጠፉናል። ቀላል ነው።
መጥፋት ያማራችሁ በቃ ቼን ዘዴ ተጠቀሙ ነው። ሰው በቃ ዛግም ያረቀል ይቀልዳል አንዳንድ ሰው። እሺ ዛሬ ደግሞ ከጤና ጋር የተያዙ አንዳንድ ጥያቄዎች ልንጠይቅሽ ነው። ሰዎችን ከጭንቀት ሊያድን የሚችል መድኃኒት። ኦኬ ሜዲሲን። እሺ ገንዘብ ሲታሞ ብሬንዳዞ የገንዘብ በሽታ ነው ያዘን ሁላችንም ማለት ነው። ቪኤት ዲዛይር ጄቱን ያላችሁ ቁልፋችሁን ጣል አድርጉልኝ። ምስኪን ደሃ ነኝ። ታሽ ግንቹ መኪና መለመኛም ማለት አባ እኔ በጣም ምስኪን ነኝ። ልክ አንድ ቤት ስን ያለኝ በሷ ነው በእግሬ እንደምሄድ ቁጠረው። እውነት እኔ ደግሞ አንድ ጫማ ነው ያለኝ። ከደብረ ዘይት በእግሬ ነው የመጣሁት እና ና አብረን እንለምና ችጋራ ምን ላብዚ ሂድ እዛ። አቤት አባ ምን ልታዘዝ? እስቲ የሚጠጣ ነገር አለ። ጠጣ ነገር ስትሮበሪ ዳስ እንዴ እያስፈራራሽ ነው? ማንጎ ጂስ አቮካዶ ጂስ አይኔ እንዴ ችጋራ አንተም ተዝማት ጠላ ማማ ይኸውልሽ እኔ እኮ ለአንቺ እኮ ትልቅ ቦታ አለ። ያከራውና መኪና ግዛልኝ። ትልቅ ቦታ ካለክ ገንዘብ አትውለጂ። ገንዘብ ወረቀት ነው። አሃ ወረቀት ነው። ደብዳቤ ጻፍበት። እሺ ችጋራም ነኝ ብለህ ችጋራም። እኔ ግን ህይወቴ ያለ አንቺ ባዶ ነው። እውነት አከራይዋ አባ አቤት አባ ምን ልታዘዝ? ምሳ ነገር እስቲ ምን ጨቆና ጥብስ አትክልት ጨቆና እንዴ አባ? እኔ እኮ ምግብ እኮ ነው ያልኩሽ። እሺ በርገር ይበርገግልህ ወይስ ተጋቢ ነው እንገብገብልህ? ኧረ ተንገበገብ። ኧረ ቡና አምጪልኝ በቃ። አብሮት አንድ ሻይ አፈንድ። ወይኔ እኔ ሚሪንዳዬን አልጠጣም። አርፍ ማን እንደ ሚሪንዳ እቺ ልጅ ታውቃታላችሁ? አዩ ግርማ ካላወቃችኋት ላስታውሳችሁ። ወዲያ ያላለም ሸበላለም እኔ ስንዳንተ ማንም የለም ምናምን ብላ ምዘፍነው አዘፋኝ ማለት ነው። እኚህ የሚያክሉ ሴትዮ ማለት ነው። እግዚአብሔር ምስክሬ ያው እንደምታውቅ እድሜ ቲዮኒ ዋናው አላለችኝ ማለት ሉላም ላይ በጣም ድንግጥ ብላ ተሸማቀቀች ለሷ። እኔ ራሱ የት ልግባ ለሷ ወይ ባትናገሩስ? በየትኛው ሂሳብ ነው አንቺ 21 አመትሽ የሚሆነው? ግራጁዌት አድርገሻል፣ ተመርቀሻል። በትወናው በምን የማልዳ ኮከብ ምን ያልገባሽበት ቦታ አለ? ምን ያላረሹ ቦታ አለ? አታፍሩም እንዴ? አረ እግዚአብሔር ምስክሬ ትንሽ ደግሞ ቅብጥብጥ ብለው ላይክ እዚህ ከተማ ላይ ተወልደው የደህና ልጆች ቤተሰቦች ቢሆኑ ላይክ ዝም ብላችሁ ምናምን ብላችሁ አንቺ እኮ ጥንዝት ብለሻል እኮ። እግዚአብሔር ምስክሬ ፊትሽ ራሱ እኮ ላይክ የትልቅ ሰው እንደሆነ ያስታውቃል። እንዴት በየትኛው ሂሳብ እኔ ታላቀሽ ልሆን? መብርሃን እኔ ታላቀሽ ልሆን ማለት ነው ላይክ ወይስ እኔ ጠንዝቻ እንዴ? ያሁላ ሂውማን ሄር ያሁላ ሜካፕ አድርገሽ ራሱ ትልቅ ሴትዮ ነው የምትመስዪው። እኔ ከነጋው የሆነ 2 ቀን 3 ቀን ሆኛል ፊቴ ከታጠብኩ ራሱ ግን እና ማለት ነው እግዚአብሔር ምስክሬ ላይ በነገራችን ላይ ከፍቅር ጋር የተያዘ ጥያቄዎችና አንዳንድ ንግግሮች ሚዲያ ላይ የሚመጡት ሁሉ ጊዜ መነጋገሪያ መሆናቸው እድላቸው በጣም ከፍተኛ ነው። በተለይ ኢትዮጵያ ውስጥ የሚሰሩ ቪዲዮዎች አሁን እቺ ኢቢኤስ ላይ ቀርባ ፍቅረኛ አለሽ ወይስ? አለኝም የለኝም አለች። የምፈልገው ሰው አይምሮ ያለ ግን በአካል ደግሞ የለም አለች። በጣም ከባድ ጥያቄ። ከዚህ ጋር ተያይዞ ልጅ መውለድ በነገራችን ላይ በእኛ ሁኔታ የሚወሰን ቢሆን ይሄ ቪዲዮ ስንት ላይ ከገባ እኔና እንደ ልጅ እንደግማለን። ንገረኛ። ኧረ ምን ማለት ነው? ምን ማለት ነው? ኧረ ምን ማለት ነው? ባይበላስ ቢቀር 500 ሺህ ላይክ ምን ኮሜንት ያምሩ ነው ያላነብ እኔ ምንም አልልም። በዚህ በእንደዚህ አይነት ቪዲዮ መጥቻ አላውቅም። ነገር ግን በጣም የተነገርኩት ይሄንን ቪዲዮ ስመለከት ሴፉ ሾው ላይ ይሄን ኢንተርቪው ያየው ሰዓት በጣም ነበር የደነገርኩት። ራበኛ በቃ ኦ ማይ ጋድ። ወንድ አርቲስቶቻችን ያሉበት ሁኔታ ያሳዝናል። በማስታገሻ እየዋጥኩ ነበር ቲያትሬን የምሰራው እስከ ማለት ደረጃ። ምን አለ ትልልቅ ካምፓኒዎች ራቁታቸውን የሚጨፍሩ እብድ ሴቶች እያመጣችሁ ማስታወቂያ ከምታሰሩ እነኝን እያሰራችሁ ኑሯቸውን ብትደግፉ፣ ሕክምናቸውን ብትሸፍኑ። መንግስትስ ለእንደነኛ አይነት ትልልቅ አንጋፋ ለሀገር ባለውለታ የሆኑ አርቲስቶችን የሕክምና ወጪያቸው ቢሸፍንላቸው፣ ቤት ቢሰጣቸው፣ ህይወታቸው ቢስተካከል የኢትዮጵያ ሕዝብ ስለነኚህ ሰዎች ከጎን መቆም አይገባው? እውነት በጣም ያሳዝናል።
ላይ መጽሐፍ ላይ ተጽፎ የምናነባቸው ነገሮች አሁን ስጋ ለብሶ ለመኖራቸው ይሄኛው አርቲስት ማረጋገጫ ነው። አሁን ይሄን ቪዲዮ ከመስራቴ በፊት አንድ መጽሐፍ እያነበብኩ ነበረ። ጥሪ ወደ ሞት የሚል መጽሐፍ እያነበብኩ ነበረ። እዛች መጽሐፍ ላይ የሆነች እናት አለችና ድግስ ተጠርታ ለመብላት ትሄዳለች። ከዛ በኋላ ከሄደች በኋላ ቤት ደግሞ የሚበላ የሚጠጣ ነገር የለም። ልጆቿ ቤት ውስጥ ስላሉ ቤት ስትመለስ የልጆቿን ሁኔታ ስታይ አዘነችና ከዛ ከቤት ወጥታ ጣቷን አፏ ውስጥ አስገብታ አስታወከችና ሳህን ይዛ ወጣ ያስታወከችውን ገልብጣ ኑ እጃችሁን ከዛ ልጆቿም ታጥቦ ለመብላት ለመጀመሪያ ጊዜ ድግስ ቦታ ሄደችበት ስጋ ስለበላች አንዷ ልጇ ስጋ ለመጀመሪያ ጊዜ ስለምትበላ ለመብላት በጉጉት እጇን ታጥባ የረሃብን ነገር ከፍ አድርጎ ለመግለጽ የተጠቀሙበት ነገር ነው። መጽሐፉን ማንበብ ከቻላችሁ ብታነቡ ጥሪ ወደ ሞት የሚለውን ብታነቡ በጣም የሚያሳዝን ድህነትን ያየውበት ነው። የዚህ አርቲስት ጉዳይም እንደዚያ በጣም ጀግና ጎበዝ አርቲስት ነው። ለአርት የተሰጠ ሰው ነው። ነገር ግን በረሃብ ምክንያት ስራዬን መስራት አልቻልኩም እንደማለት ደግሞ የሚያሳምም ነገር የለም። የእውነት የሚዲያ ሽፋን ማግኘት ያለበት ጉዳይ ይመስለኛል። በኮሜዲያን አሌክስ ዙሪያ አንድ መረጃ ተሰምቷል። ኮሜዲያን አሌክስ በዚህ ሰዓት በጥሩ ሁኔታ ላይ እንደሚገኝም ተገልጿል። ኮሜዲያን አሌክስ ከሴሚሲ ሚካኤል ቤተክርስቲያን ፊት ለፊት በሚገኘው ፍቅረ ሰላም ሆስፒታል ያለ ሲሆን በማገገም ላይ እንደሆነም ወዳጆቹ ገልጸዋል። ተወዳጁ ኮሜዲያን ምን ያለ ያረጋል በቁጥጥር ስር መዋሉ ተሰማ። ወቅታዊ የፖለቲካ ጉዳዮችን በዜና ወጃ ቅርጽ አዋስቶ በማቅረብ የሚታወቀውና ሰፊ አድናቆትን ያተረፈው ኮሜዲያን ምን ያለ ያረጋል በዚህ ሳምንት በጸጥታ ኃይሎች ቁጥጥር ስር መዋሉን የተለያዩ የመረጃ ምንጮች ጠቁመዋል። በፈጠራ ስራዎቹ ከፍተኛ ተቀባይነትን ያተረፈው ይህ ወጣት አርቲስት በአሁኑ ወቅት በእስር ላይ እንደሚገኝም ተገልጿል። ኮሜዲያኑ ለእስር የዳረገው ዋነኛ ምክንያት የህዝብን የዕለት ተዕለት ኑሮ የአስተዳደር ክፍተቶችና የፖለቲካ ውጥረቶችን በሳቅና በቁም ነገር በማቅረብ የሚታወቅባቸው የትችት ስራዎቹ እንደሆኑም ተሰምቷል። ሀሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። የምንሞት ከሆነ ቆይ ለምንድን ነው የምንኖረው? እውነቴን ነው። ኑሮን የምንሞት ከሆነ ያው አንድ ቀን እኮ የምንሞተው ስንት አመት ኑሮን አንድ ቀን የምንሞት ከሆነ ለምን እንኖራለን? ቢቀርስ ባንኖር ያው ምናልባት የሞታችንን መንገድ ለማስተካከል ሊሆን ይችላል ይሆናል። ግን መሞታችን ካልቀለ ባንኖር ይሻላል። የባሰነው እንትን ማብዛት ነው። ምን እጅግ አስደንጋጭና አሳዛኝ መረጃ ተሰምቷል። ቲክቶከሯ በድንገት ህይወቷ ማለፉ ነው። በዚህ ሰዓት መረጃዎችን እየተመለከትን የምንገኘው ይህች የምትመለከቷት ቲክቶከርም እንግዲህ ቤዚ በመባል የምትጠራ ሲሆን በተለይም ደግሞ በቲክቶክ ገጽ ላይ ማለት ነው ከ217,000 በላይ ተከታዮችን ማፍራት የቻለች በተለይም ደግሞ በርካቶች በዚህ ቪዲዮ ያስታውሷታል። ከዚህ ቀደም ማለትም ከአንድ አመት ከግማሽ በፊት እንደምትመለከቱት በተጠቀመችው ኤክስፓየርድ ባረገ ሂና ምክንያት ፊቷ አዋልጦ ማለት ነው ለማህበረሰቡ ትምህርት እንዲሆን ወጣ ተናግራ ነበር። ከዛ በኋላ እንግዲህ በበርካታ ስራዎች በቲክቶክ ላይ በተለይም ደግሞ ላይቭ ላይ ጌም በመጫወት ጊዜዋን እንደምታሳልፍ ነበር እየተነገረ የሚገኘው። ህይወቷ በሚያልፍበት ሰዓትም እንግዲህ እንደተለመደው ጌም እየተጫወተች ደክሞኛል ታምኛ በማለት ወደ መኝታዋ ገብታ በተኛችበት ህይወቷ አልፎ መገኘቱ ነው ቤተሰቦቿ እያሳወቁ የሚገኙት። እጅግ በጣም አሳዛኝና አስደንጋጭ ነው። እንግዲህ ቤተሰቦቿ በከፍተኛ ሀዘንና ድንጋጤ ውስጥ እንደሚገኙ መረጃዎች እየተዘዋወሩ ይገኛሉ። እጅግ በጣም አሳዛኝ ነው። ለሟቾቻችን ነፍስ ይማርልን። በሌሎች መረጃዎች አሁንም በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን ታዲያ የምጫናችሁን አትርሱ። መልካም ቀን ይሆንላችሁ። ትንሽ እረፍት ላድርግ ብላ ተኝታ በዛው ተኝታ እንደቀረች አንዳንድ ዜናዎች እየወጡ ይገኛሉ። በጣም ያሳዝናል። እጅግ ያሳዝናል። በተለይ ወጣት መለወጥ መኖር የሚችል ወጣት በተለይ ሲያልፍ ያለድም ያሳዝናል። የህይወት አንዱ አካል ነው ብለን ብንቀበልም ነገር ግን ህይወት እንዲያጭር ናት። በቃ ባጭሩ ከ200,000 በላይ ተከታይ ያላት ቲክቶክ ላይ የተለያዩ ነገሮችን በመስራት የምትታወቅ ቲክቶከር ነበረች። እንዳውም ከሰሞኑን የአርሲ ጉዳይ ተነስቶ ነበርና አርሲ የሞቱ ወገኖችም ላይ ለነሱ ድምጽ የሆነችበት ቪዲዮም የቅርብ ጊዜ ቪዲዮ ስለሆነ ተመልክቼ ነበረ። በጣም ነው የሚያሳዝነው። አርሲዎች በዚህ ቪዲዮ እንግዲህ ለአርሲዎች ድምጽ ሆና ነበረ ከቀናት በፊት ግን ደግሞ ሞተች ተባለ። እንግዲህ የአርሲዎቹ ጉዳይ ባለፈው ሳምንት ዜና ነበረ። አልታመመችም ማለት ነውና በጣም ያሳዝናል የእውነት። በተቀመጥኩበት ነው የሆነ የኔ ቢጤ መጣ እጁን ዘረጋልኝ። እኔም ዘረጋውለት ኬፍ አለኝና 20 ብር ሰጥቶኝ ነው ሄዶ። ከኔ ቢጤ የቀፈልኩ ሰው ነኝ እኔ በዚህ ሰዓት። ያሳዝናል። ትላንትና ራሱ በጣም ረቦኝ አንጀቴ ተጣብቆ የሆነ ሳል እንደምንም የሆነ ምግብ አገኘሁኝና አንድ ነው ጠቅልዬ ስጎርስ ጨጓሬ ብሎ እየጠበቀ ነበረ። ምግቡ ገና ጨጓሬን ሲያው ተመልሶ ወጣ ፈርቶት ማለት ነው። እኔ እንጀራው እንዴት እንደሚጠቀለል ጠፍቶብኛል በዚህ ሰዓት በጣም ብዙ ጊዜ ስለሆነኝ ከበር እንደከሰው ራሱ ያወቅኩትኝ ትላንትና ልሻን የሆነ ቦታ ቆሜ ዚፔን ከፍቼ ስገባ አጣሁት። ደንግጬ ስፈልገው አንዱን
ፍሬ አገኘው። ፍሬን ተከትዬ ሲሄድ ነው እዚህ ካፌ ስራ አግኝቼው የሸነውት ራሱ የሆነን ሰውዬ ራሱ አክብሬ ሰላም ልላቸው ስል ማልጣቴን ያወጣውባቸው መስሏቸው እኮ ሊቀጠቅጡኝ ሁላ ነበር። እኔ መታወቂያ ላይ ካሉ ፎቶ ጋር እኮ በዚህ ሰዓት የምንመሳሰለው በጾታ ብቻ እኮ ነው። ተው ይሄን ያህል እንኳን አታማር። አልደረሰበት። እኔ ውሃ ሲጠማኝ እኮ እምባዬን ነው አልቅሼ እያልኩ መጠጠው። ራሴን ለማጥፋት ሁሉ ያላረኩት ነገር እኮ የለም እኮ። ልሰምጠው ዘልዬ በገባ ተንሳፈፍ፣ በረኪና በጠጣ ተስማማኝ፣ ራሴን ልሰቅል ጫካ በገባ ሆዴና ሞኝ አርቼ ነው የተመለስኩ። ለሊት ራሱን የሆዴ ጩኸት በቃ አውሬ እየመሰለኝ እነሳለሁ። በቃ ያጓራል ነው ማለት ያጓራል። የሆድ ጩኸት ቋንቋ የሚችል ሰው ጋር ራሱ ሄጄ ሳሰማ ጨጓራህን ጉበትህን ነው መበላል እያለ እየዛተብን አለኝ። ጨጓራዬ እኮ የሚዝትብኝ ሰው እኮ ነኝ እኔ እኮ። እስቲ ሁሉን ተውና ፈገግ ለማለት ወይ ፈገግ። እኔ በዚህ ሰዓት መጣ እኔ ብትኮረኩረኝ ራስህን የምትስቀው። እሺ ቆይ ለመሆኑ ስንት ብር? እኔ 2000 ብር የፈለኩትኝ የለኝም። ችግር የለም ለኔ ጠለቀችው ሳይጠልቅ አትቀርም ትወጣለች። ያኔ ስትወጣ ግን ማለት ነው ስትወጣ ምን በቃ ሞቃታለሁ። ሌላ ምን ኦሮምኛ ትችያለሽ? አው ማሊ ሲጎዴ ማለት ምን ማለት ነው? ማሊ ማለት ሀገሩ፣ ሲ ማለት ባህር ማለት ነው። ጎዴ ማለት ደግሞ ሄዳለሁ ማለት ነው። አንድ ላይ ምን ማለት ነው? ወደ ማሊ በባህር ሄዳለሁ ማለት ነው። አንተ እዚህ ምን ጎሎ ነው በባህር የምትሄደው? ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። እንግዲህ ሀሳብ አስተያየቶቻችሁን ኮመንት ላይ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ በማድረግ ሌሎች እንዲሳተፉበት አድርጉ። ቻናሉንም ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።